ሰላም እንዴት ናችሁ የዩቲዩብ ተከታታዮቼ? እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል። ስለዚህ በዛሬ ቪዲዮአችን እንግዲህ ብዙዎቻችን ተጫዋቾች ስንገዛ ሬቲንጋቸውን ብቻ አይተን የምንገዛው ግን ከሬቲንግ እኩል ወይም ከሬቲንግ በበለጠ አይተን መግዛት ያለብን ነገር አለ ማለት ነው። እንግዲህ ብዙዎቻችን ተጫዋቾች ከገዛም በኋላ ለምሳሌ ከፍተኛ ሬቲንግ ያለው ተከላካይ ገዝተን ዝቅተኛ ሬቲንግ ያለው አጥቂ በቀላሉ ያን ተከላካይ ሲያልፈው እናያለን። እንደዛው ደግሞ ከፍተኛ ሬቲንግ ያለው አጥቂ ገዝተን ደግሞ ዝቅተኛ ሬቲንግ ያለው ዲፌንደር ደግሞ ሲያቆመው እናያለን ማለት ነው። ስለዚህ በዛሬ ቪዲዮ መሀል ተጫዋቾችን ስንገዛ፣ አጥቂ ስንገዛ፣ ተከላካይ ስንገዛ ምን ማየት አለብን፣ ዋና ዋና ነገሮቹ ምንድናቸው የሚለውን በጋራ እናያለን። ስለዚህ ይሄን ቪዲዮ እስከመጨረሻ ማየታችሁ እንዳይረሳ። 1000 ሰብስክራይበር ገብተናል። ሁላችሁንም ከልብ አመሰግናለሁ። እንግዲህ ቀጣይ ወደ 10000 ሰብስክራይበር እንሄዳለን። ሁላችሁም ሰብስክራይብ እያደረጋችሁ አበረታቱኝ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ቪዲዮ እንግዲህ ወደ ዛሬ ቪዲዮአችን ስንገባ ብዙዎቻችን እንግዲህ ተጫዋቾች ስንገዛ እኔም ብዙ የተሸወድኳቸው ነገሮች አሉ። ለምሳሌ አንድ ሲገዛ 86 ነው፣ ያው 10 ተጨምሮለት ወይም ስታሳድጉት 96 ነው የምታደርጉት። እነዚህ ያሉ ተጫዋቾች እንደዚህ ናቸው። ስለዚህ ዋና ዋና ማየት ያለብንን ነገሮች አጥቂ ስንገዛ ምን ማየት አለብን፣ ተከላካይ ስንገዛ ምን ማየት አለብን፣ ወይም ሲኤሞችን እዚህ ሴንትራል ሚድፊልድ የምንላቸውንም ስንገዛ ምን ማየት አለብን የሚለውን እንግዲህ ከማየታችን በፊት ቅድሚያ ኮች የሚለው ውስጥ ስገቡ እዚህ ጋር ያብራራላችኋል። ተጫዋቾች ስንገዛ እንግዲህ ቴክኒካል እና ፊትነስ የሚባል ነገር አለ ማለት ነው። ቴክኒካል የምንላቸው ቦል ኮንትሮል፣ ዲስትሪቢዩሽን፣ ሹቲንግ እና ታክሊንግ ናቸው። ይህንንም እዚህ ጋር በምታዩቸው ዳይመንድ ስትሞሉ የሚጨምርላችሁ ነው ማለት ነው። ሌላኛው ደግሞ ፊትነስ ነው። ፊትነስ ውስጥ ደግሞ የሚገኙት ስትሬንግዝ፣ ስቲሜን፣ ስፒድ እና አክሰለሬሽን ናቸው። ስለዚህ አሁን እኛ ተጫዋቾች ስንገዛ፣ አጥቂ ስንገዛ ወይም ሌሎቹን ስንገዛ ምን ማየት አለብን? ስትሬንግዝ፣ ስቲሜን፣ ስፒድ፣ አክሰለሬሽን፣ ቦል ኮንትሮል፣ ዲስትሪቢዩሽን፣ ሹቲንግ፣ ታክሊንግ ምንድነው ጥቅማቸው? እና ቢያንስ እዚህ ውስጥ ያሉት ቦል ኮንትሮል፣ ዲስትሪቢዩሽን ምናምን የምንላቸው ስንት የሆነ ወይም አንድ ተጫዋች ስንገዛ ቦል ኮንትሮሉ ስንት መሆን ያለበት ተጫዋችን መግዛት እንዳለብን፣ ዲስትሪቢዩሽን፣ ሹቲንግ ሌሎቹንም እንደዛው ስንት መሆን እንዳለበት በጋራ እናያለን ማለት ነው። እንግዲህ ይሄን በምናይበት ጊዜ በቅድሚያ ለምሳሌ ስፒድን ስናይ እንግዲህ ስፒድ ማለት ፍጥነትን የምናይበት ነው። ያ ተጫዋች ምን ያክል ፈጣን እንደሆነ የሚያሳየን ነው። ሌላኛው ደግሞ አክሰለሬሽን ነው። አክሰለሬሽን የምንለው ደግሞ የተጫዋቹ ከአንድ ቦታ ሲነሳ ወይም ደብል ታፕ ስታደርጉ ኳሱን ይዞ የሚሮጠው የእሱን ስፒድ የሚያሳይልን ነው ማለት ነው። በተለይ ይሄም ደግሞ ዋን ቪዋን ላይ በሚገናኝበት ጊዜ ቶሎ ያን ተጫዋች ድሪብል አድርጎ ወይም በፍጥነት ማለፍ ይችላል ማለት ነው። ሌላኛው በጣም አስፈላጊው ነገር ደግሞ ስቲሜን የምንለው ነው። እሱ ደግሞ ስቲሜን የምንለው ያ ተጫዋች ሳይደክመው እንዴት መቆየት ይችላል ወይም ሳይደክመው የመቆየት ሬቲንጉ ስንት ነው የሚለውን እናያለን። ለምሳሌ ብዙዎቹ እንግዲህ ትልልቅ ተጫዋቾች ያላቸው ከእረፍት በኋላ ብልጫ ሲወስዱባችሁ ታያላችሁ። ይሄም የሚሆነው የነሱ ስቲሜናቸው ከፍተኛ ስለሆነ ነው ማለት ነው። ሌላኛው ደግሞ ስትሬንግዝ ነው። ስትሬንግዝ የምንለው ደግሞ ኃይል ማለት ነው። ያ ተጫዋች እንዴት አድርጎ ተጫዋቾችን ገፍቶ ወይም ደግሞ ፑሽ አድርጎ መቀማትም መቀበልም ይችላል የሚለው ነው ማለት ነው። ሌላኛው እንግዲህ ሲኦኤን የምንለው ወይም ኮንትሮል ነው። ኮንትሮል ደግሞ ኳስ የሚቆጣጠሩበት መንገድ ነው። በተለይ ሎንግ ፓሶችን በምታደርጉበት ጊዜ ተጫዋቹ በቀላሉ ኮንትሮል አድርጎ ወደፊት እንዲሄድላችሁ የሚጠቅማችሁ ነው። ሌላኛው ደግሞ ፓስ ነው። ፓሲንግ ደግሞ የምንለው ተጫዋቾች እንዴት ለሌላ ተጫዋች ፓስ ማድረግ ይችላሉ የሚለውን የምናይበት ነው። እሱም እንግዲህ ብዙ ጊዜ ተጫዋቾች ይሳሳታሉ። ይሄኛውም ፓሲንጋቸው አሪፍ የሆኑ ተጫዋቾች ሲገዙ እንግዲህ
በቀላሉ እንዴት እንደሚያቀብሉና አሪፍ የሆነ ፓስ ያደርጋሉ ማለት ነው። ሌላኛው ደግሞ ሹቲንግ ነው። ሹቲንግ ፓወራቸው ነው ማለት ነው። ኳስ ሲሾቱ ምን ያክል ፍጥነት አለው ወይም ደግሞ ጎል ላይ ሲሾቱም ደግሞ አሪፍ የሆነ ሹት እና ፍጥነት ያለው ሹታቸው ምን ያክል እንደሆነ የምናይበት ነው። ሌላኛው እና የመጨረሻው ደግሞ ታክሊንግ ነው። ታክሊንግ ደግሞ ኳስ መንጠቅ ማለት ነው። ታክል ወርደው ወይም ደግሞ በብዛት ለዲፌንደሮች ያገለግላል። ስለዚህ እነዚህን ካየን አሁን ደግሞ አጥቂዎች የቱን አሪፍ ቢኖራቸው አሪፍ ነው ወይም ለአጥቂዎች የሚመከሩትን ምን ምን እንደሆኑ ለመሃል ተጫዋቾች እና ለተከላካዮች ምን ምን እንደሚያስፈልጉ እናያለን ማለት ነው። ይሄንንም እንግዲህ በምናይበት ጊዜ ስትራይከር ስትገዙ ለምሳሌ እዚህ ጋር ምባፔ ያለ፣ ሃላንድ አለ፣ ሳላ አለ ተጫዋቾች ስትገዙ እንግዲህ አጥቂ ከሆኑ ማየት ያሉብን ነገሮች 3 ነገሮች አሉ። አጥቂ ሲገዛ አንድ ሰው ሹቲንጉን፣ አክሰለሬሽኑና ስፒዱ አሪፍ መሆኑን ነው አይታችሁ መግዛት ያለባችሁ። አለበለዚያ ሬቲንጉን ብቻ አይታችሁ ከገዛችሁ ያ ተጫዋች እስኪሞላ ወይም ሞልቶ ራሱ የምትፈልጉትን አክል አይጠቅማችሁ ማለት ነው። ስለዚህ ተጫዋቾች በምትገዙበት ጊዜ ወይም አጥቂ ስትገዙ ዋናው ማየት ያለባችሁ ሹቲንግ፣ አክሰለሬሽን እና ስፒድ ነው። እንግዲህ አጥቂ በምትገዙበት ጊዜ ወይም ስትራይከር በምትገዙበት ጊዜ ሹቲንጉ ቢያንስ 90 ውስጥ የገባ ስትራይከር ብትገዙ አሪፍ ነው ማለት ነው። ሌላኛው ደግሞ ሲኤም ወይም ሴንትራል ሚድፊልድ በምትገዙበት ጊዜ ሚድፊልድ ሲባል ሁሉንም ኤኤም፣ ሲኤም፣ ጂኤም ያጠቃልላል። እነዚህን በምትገዙበት ጊዜ ደግሞ ማየት ያለባችሁ ፓሲንግ፣ ኮንትሮል እና ስቲሜን ነው ማለት ነው። ስለዚህ አንድ ሚድፊልድ ለምሳሌ እዚህ ጋር ሮድሪ፣ ቤሊንጋም፣ ቫልቨርድ ያሉ በምትገዙበት ጊዜ ዋናው ማየት ያለባችሁ ፓሲንግ፣ ኮንትሮል እና ስቲሜን ነው። ስለዚህ ያ ተጫዋችም ስትገዙት ቢያንስ ፓሲንጉ 90 እና ከዛ በላይ፣ ኮንትሮሉ 90 እና ከዛ በላይ፣ ስቲሜኑም ደግሞ 85 እና ከዛ በላይ መሆን አለበት ማለት ነው። ሌላኛው ደግሞ ሲቢ ወይም ዲፌንደር የምንላቸው ይሄ ሴንተር ባክ የምንላቸው ነው። ይሄ ለራይት ባክ እና ለሌፍት ባክም ያገለግላል ማለት ነው። ይሄን ደግሞ ወይም ተከላካዮች ስገዙ እኔ ጋር ለምሳሌ ሜንዴዝ፣ ቫንዳይክ፣ ሳሊባ እና ሀኪሚ ያሉ። ስለዚህ እናንተም ሌሎች ተጫዋቾችን ስገዙ ወይም መሸወድ የለባችሁም ሬቲንጋቸውን ብቻ በማየት ያን ተጫዋች ስገዙ ታክሊንግ፣ ስትሬንግዝ እና ስቲሜን አሪፍ ከኖረው ያ ተከላካይ አሪፍ ነው ማለት ነው። እሱም ቢያንስ ታክሊንጉ 85 እና ከዛ በላይ፣ ስትሬንግዙም 85 እና ከዛ በላይ፣ ስቲሜኑ ደግሞ 80 እና ከዛ በላይ ከሆነ ያን ተከላካይ መግዛት አለባችሁ ማለት ነው። እንግዲህ ሌላኛው ደግሞ በአጠቃላይ አንድ ተጫዋች ወይም ሁሉንም አጥቂውንም መሀል ላይ የሚጫወቱን ተከላካዩንም ስትገዙ ዋና ማየት ያለባችሁ ወይም እነዚህ 3ቱ ደግሞ ዝቅተኛ መሆን የለባቸውም ግዴታ። እነሱም አክሰለሬሽን፣ ስፒድ እና ኮንትሮል የየቱንም ተጫዋች የትም ቦታ የሚጫወት ተጫዋች በምገዙበት ጊዜ እነዚህ 3ቱ ግዴታ ትልቅ መሆን አለባቸው ማለት ነው። ለምሳሌ አክሰለሬሽን ሲደመር ስፒዱ ከ180 በላይ መሆን አለበት አንድ ተጫዋች ሲገዙ። ኮንትሮል ደግሞ 90 እና ከዛ በላይ ከሆነ የትም ቦታ የሚጫወት ተጫዋች መግዛት ትችላላችሁ። ወይም ደግሞ ቅድም እንዳልኳችሁ በየቦታቸው ደግሞ 3 አሪፍ ሊሆኑ የሚገባ ወይም ያ ቦታቸው ላይ ትልቅ መሆን ያለባቸውን አስቀምጫለሁ። እነሱንም አይታችሁ እንግዲህ የአጥቂውንም የሚድፊልዱንም የዲፌንደሩንም 3 የተቀመጡ አሉ። እነሱ ትልልቅ መሆናቸውን አይታችሁ መግዛት ነው እንጂ ያለባችሁ ሬቲንግ ብቻ አይታችሁ መግዛት የለባችሁ ማለት ነው። በብዙዎቻችሁ ጥያቄ መሰረት ክላን ተከፍቷል። ክላኑም እንግዲህ አሁን 5ኛ ዙሩ ምናምን ነው። ቶፕ 3 ውስጥ ኢትዮጵያ ውስጥ ከሚገኙ ቶፕ 3 ሆኖ የሚጨርስ ነው። ስለዚህ እሱንም መቀላቀል የምትፈልጉ ልጆች፣ አሪፍ መጫወት የምትችሉ ልጆች ከኖራችሁ የዚህ ቪዲዮ ኮመንት ስር የቴሌግራም ቻናል ላይ ሊንክ አለ። እሱን ነክታችሁ በመግባት ኮድ ጀነሬት እየተደረገ ስለሚለቀቅ ክላናችንን መቀላቀል ትችላላችሁ ማለት ነው። እንግዲህ 10,000 ሰብስክራይበር የመግባት እቅድ ነው ያለን። ሁላችሁም ሰብስክራይብ እያደረጋችሁ አበረታቱኝ። ሰሞኑን ቪዲዮአችን እየታየ አይደለም፣ ኮፒ ሊንክ ማድረጋችሁም እንዳይረሳ።
የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ።